ሰላም የደመቁ ቤተሰቦች እንደምን ሰነበታችሁ? እንደምን ከረማችሁ? እንዴት ናችሁ? እንግዲህ በአዳዲስ ስራ በአዳዲስ ወሬ ብቅ እያልኩ ነው። ወሬንም ስራዬንም ትወዱታላችሁ ብዬ ተስፋ አደርጋለሁ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም እግዚአብሔር ይመስገን ጋር ሁሉ ሰላም ነው። ሰላማችሁ ያላችሁበት የዓለም ዳርቻ ስትይበልልኝ የኔ ደመቁ ኬክ በቃ አሁን ኬክ ቤት ልከፍት ነው። እየተለማመድኩ ነው ማለት ነው። ይሄ ኬክ ምን ይመስላል? የቴምር ዛፍ ማለት የእንትን ማለት ምን ነበር? አንድ ዛፍ አለ የሱ ዛፍ እና ውድ ተመልካቾቼ ኬክ ቤት ልከፍት ነው ማለት ነው። እየተለማመድኩ ነው። ጉድ ደመቁ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ አማን ነው። እግዚአብሔር ይመስገን። ኬክ መጋገር በቃ እየተለማመድን ነው። እውነቴን ነው የምላችሁ እንዴ የዛፍ ቅርጽ አድርጌ ነው የሰራሁት። እንዴት እኮ ነው በእንጨት ያደረኩት፣ ግን ያምራን አይደለ? ያምራን በእናንተ እኮ መቼስ የሆነ ነገር ደግ ነው ያምራን እኮ ትሉም ፎክስ ስለሆናችሁ ማለት ነው። ለማንኛውም ወደ ፍራውን እናደርጋለን። አብራችሁ ተከታተሉ። አሁን ብስል በቃ ብስል ቆንጆ ኬክ ሆነ ደግሞ ሲወጣው ወይ የቆረስን ወይ የሆነ ነገር ክሬም እየቀባን ወሬው ሽክ እናደርጋለን። አብራችሁ ቆዩ፣ የትም እንዳትሄዱ። ሲበስል ልትወሉ። ሰላም ጓደኞች፣ በዚህ መልኩ ወጥቷል እንግዲህ ማለት ነው። በሚለው ነው ሶደውና በእርግጥ ክሬም የለም ግን የቸኮላት እንትን ነው። ነጩ ክሬም ስለሌለ ይሄን ነው የምቀባው። ግን ማይቀባ ደስ ይል ነበር ወይ ነጩ ቢደረግ። ይሄ ነው ያለው። ዶናት ነው የሚሉት ዶናት ነው ያው ነው ስሙና የራሱ ጉዳይ። እናቴ እና ይሄን ሊቀባ ነው ማለት ነው። ግን ኬክ አይመስልም ሲዳፈን፣ ግን ሲጋገር አይታችሁ ኬክ ነው በሉ። እሺ ኬክ ነው በሉ ነግሬያችኋለሁ። በኬኩ ስም ወሰዱት። ይሄ ቅብት ይላል። ከዛ ከፍሪጅ ገባል። ቅዝቅዝ ሲል አብረን እየቆረስን እንበላለን። እኔ እንኳን ብዙ ጣፋጭ አልወድም። እኔ ደግሞ ከኬክ የምወደው የቱ እንደው ታውቃላችሁ? ያኛውን ኬክ ነው የምወደው። ይሄ ነጩ በጣም የሚያምረው ወተት የሚመስል ኬክ አለ። በቃ እሱ ነው ከበላውም ትንሽ 2-3 መንገድ እንጂ ጣፋጭ ነገር ያልወድም። ነው የደመቀው እንደ ለወፍር እንዴዳለ እና በዚህ መልኩ ቀብተነዋል። ኬክ አገጋገር ወደፊት ይውላችሁ ለልደት ለክርስትና ለምን ለአመታት ለምንም ለ6 ወር የሚሆን ባህላችሁን ለምታከብሩ ሰዎች ጥሩኝ ማለት ነው። በ091021517261 ደመቁ ብላችሁ ያለው ብትሉ ምን መሰለ ኬክ ይጋገርላችኋል። እናመሰግናለን ስለተከታተላችሁ። ቻው